ያው እንግዲህ አሁን ትግላችን ቀጥሏል። አሁን በደረሰኝ መረጃ ደግሞ በሲዳማ ክልል ባሉ ብልጽግና ጽህፈት ቤት አመራሮች ለእያንዳንዱ ክፍለ ከተማ በእያንዳንዱ ክፍለ ከተማ ላሉ የብልጽግና ጽህፈት ቤት አባላት በጠቅላላ አዳዲስ ሲም ካርድ ወጥተው ትልቅ እንቅስቃሴ ሚዲያ ከፍተው ትልቅ እንቅስቃሴ ሊያደርጉ ድምፅ የማፈን እንቅስቃሴ ሊያደርጉ እንደሆነ እንግዲህ አዲስ መረጃ ደርሶናል። ወገን ሆይ ስሙ። እንግዲህ ድምፅ ለማፈን ማለት ነው። የእውነትም እስኪ አንድ ነገር ልናገር ፕሊዝ እባካችሁን። የእውነትም የኔ የመሬት ጥያቄ ቢሆን የእውነትም የኔ እንደው የመኪና ችግር ቢሆን በዚህ ደረጃ ለምን አናወጣቸው? በዚህ ደረጃ ለምን ተናወጡ? ለምንስ በዚህ ደረጃ ህዝብ ከጥግ እስከ ጥግ ለምን ተነሳ? የእውነትም የቶክቻውና የኢትዮጵያ በቀለች ወይ አንዳንዶች ጥያቄ ሆኖ ለምን ተርበደበዱ? ለምን ተናወጡ? በዚህ ደረጃ አንዴ ሽማግሌን ለማስረገም ማምጣት፣ አንዴ ቲክቶከሮችን መግዛት፣ አንዴ በፌስቡክ ይሄ ሁሉ እኮ ነውጥ ወገኖቼ። የሄዱበትን የክፋት ጥግ የሄዱበት በደላቸው አላስተኛ ብሏቸው ነው። ክፋታቸው አላስተኛ አላቸው። ለዛ እንዴት አርገን ነው የምንበቀላቸው ነው። አሁን እንዴት አርገን ነው እውነትን ውሸት ምናስብለው? አሁን እውነትን ውሸት የማስባል ትልቅ ፕሮጀክት ነው ነድፎ እየተንቀሳቀሱ ያሉት እነዚህ ሰዎች። እውነት ውሸት ነው እንዲባል ማለት ነው። እነሱ ያጠፉትን ጥፋት አውቀው የሄዱበትን የወንጀል መዓት ያደረጉትን ክፉ ድርጊታቸውን አምነው ህዝቡን በድለናል ብለው ይቅርታ ጠይቀው ክሰው እኛንም ይቅርታ ጠይቀው ከመመለስ ይልቅ ውሸታቸውን እውነት ለማስደረግ ትልቅ ትግል ውስጥ ነው ያሉት ወገኖች። ትልቅ ትግል ውስጥ ማለት ነው። እና በዚህ ደረጃ የፌዴራል ብልጽግና ጽህፈት ቤት ይህንን ሐሳብ ይቀበለዋል እንዴ? ብልጽግና የሚለው ሐሳቡ ይሄ ነው ወይ? ብልጽግና ማለት ብልጽግናን ማምጣት ነው፣ ልማትን ማምጣት ነው፣ ለውጥን ማምጣት ነው፣ አገርን መለወጥ ነው። ወገኖች እዛች ምድር ላይ አንድ የሚታይ ነገር የሚጨበጥ የሚዳሰስ ነገር የሰሩት ነገር የለም እነዚህ ሰዎች። ስለዚህ ግፋችን እውነት ነው በሉ ነው ማለት። ግፋችን ተቀባይነት ያገኝ፣ ማህተም ያገኝ፣ የእውነተኝነት ማህተም፣ ሐሰታችን የእውነተኝነት ማህተም ያገኝ ብለው እንግዲህ አስቡት። በዚህ ደረጃ እንግዲህ ሲም ካርድ ወጥቶ ለእያንዳንዱ የብልጽግና የሲዳማ ክልል ብልጽግና ጽህፈት ቤት ለእያንዳንዱ ሲም ካርድ ወጥቶ እንግዲህ የስም ማጥፋት በሚዲያ ላይ የስም ማጥፋት ዘመቻ ሊከፍቱ እንግዲህ እንቅስቃሴያቸውን ጨርሷል። ስለዚህ ወገን ሆይ ስማ፣ የሲዳማ ተወላጆች ከጥግ እስከ ጥግ ስሙ፣ ተነሱ።